ሱዳን ዜጎች በብዛት ይኖሩባታል። አንዳንዶች ቃታር፣ ሌሎች ካታር ይሏታል። በአበሻ ምድር ግን ኳታር በሚለው ስሟን የምትታወቀው በአየር ንብረት በረሃ፣ በኑሮ ደረጃ ሀብታም፣ በቆዳ ስፋትና በሕዝብ ብዛት ትንሽዬ፣ በተጽዕኖ ፈጣሪነት ግን ታላቅ አገር የሆነችውን ኳታር ዛሬ ለጉብኝት መርጠናታል። አብራችሁን ቆዩ። ኳታር በመካከለኛው ምስራቅ ወይም በምዕራብ ኤዥያ የምትገኝ በመሬት ከሳዑዲ አረቢያ ብቻ የምትዋሰን የተቀረ ዙሪያዋን በባህር የተከበበች ትንሽዬ አገር ናት። ዓለማችን ላይ ሜዳማ ከሚባሉ ወይም ከባህር ጠለል በላይ ዝቅተኛ ከፍታ ካላቸው አገራት አንዷ ናት። አጠቃላይ ሀገሪቱ ከባህር ጠለል በላይ ያላት አማካይ ከፍታም 28 ሜትር ብቻ ነው። በኳታር ተራራ ብቻ ሳይሆን በሌሎች የዓለም አገራት እንደ ልብ የምናገኛቸው ደን፣ ዝናብ፣ ወንዝ ብርቅ ናቸው። ከ95 ከመቶ በላይ የአገሪቱ ክፍል በረሃማ ሲሆን በበጋ በአብዛኛው ከ45 ዲግሪ ሴልሺየስ በላይ ሙቀት ይመዘገብባታል። መታረስ የሚችለው የአገሪቱ መሬት 2.5 ከመቶ ብቻ ነው። ያም ሆኖ ሞልቶ ከሚፈሰው ሀብቷ እየመጀረጠች እንደ አስፓየር ፓርክ አይነት አረንጓዴ ስፍራዎችን በውጪ በታላላቅ ሕንፃዎቿ፣ ሞሎቿና ስቴዲየሞቿ ውስጥ ደግሞ ዘመናዊ የማቀዝቀዣ ቴክኖሎጂዎችን ገጥማ ነዋሪዎቿንና ጎብኚዎቿን ታስተናግዳለች። ይህ ለምሳሌ ኔዘርላንድ እንዳይመስላችሁ፣ እዛው በበረሃማዋ ኳታር ያውም በአንድ ሞል ውስጥ የሚገኝ ነው። ቪላጂዮ ሞል ይባላል። ኳታር መጥተው ሙቀቱ ከከበዶት ይህንን ሞል ሳይጎበኙ እንዳይመለሱ። የኳታርን ባህላዊ የአኗኗር ዘዴ ከዘመናዊው ጋር አጣምሮ የያዘ የውሃ ካናል ያለው ሞል ነው። ዶሃ የኳታር ዋና ከተማ ስትሆን ከአገሪቱ ነዋሪዎች 80 ከመቶዎችን ትይዛለች። በ1820ዎቹን የተቆረቆረችው ዛሬ ዓለማችን ላይ እጅግ በፍጥነት እያደገች ያለች ከተማ ናት። በበረሃ መሃል በበቀሉ ሰማይ ጠቀስ ሕንፃዎቿ በቀላሉ ትለያለች። ዶሃ ግን የረጅም ሕንፃዎች ከተማ ብቻ አይደለችም፣ ሌላ መልክም አላት። አንዱ ሱቅ ዋጊፍ ይባላል። የዶሃ ጥንታዊው የገበያ ማዕከል ነው። ሱቅ ያው ሱቅ ሲሆን ዋጊፍ ደግሞ መቆም የሚል ትርጉም አለው። በግርድፉ ሲተረጎም የቁም ግብይት የሚከናወንበት ስፍራ ልትሉት ትችላላችሁ። ዙሪያው መዓዛቸው በሚያውድ ጥዑም የቡና ካፌዎች የተሞላ፣ አልባሳት፣ ጌጣጌጥ፣ ጥንታዊ ቁሳቁሶች የሚሸጡበት፣ ምንም ነገር ፈልገው የማያጡበት የገበያ ስፍራ ነው። እጅግ ዘመናዊ በሆነችው ዶሃ ጥንታዊ የቤት አሰራርን የተከተሉት የሱቅ ዋጊፍ ቤቶች ከተማ ያቆሽሻሉ፣ ይፍረሱ፣ ለዓይን አይስቡም፣ ይጥፉ አልተባለም። ለኳታራውያን